ውድ ቤተሰቦቼ ልዩ የሆነ ጣፋጭ የሆነ ይዤላችሁ መጥቻለሁ። አብዛኛውን ደግሞ አዲስ ለሆናችሁ ልጆች ማለት ነው ወደ ስደት ስትመጡ አዲስ እንግዲህ ምግብ ልትሰሩ ስትሉ አዲስ ስትሆኑ ግራ ትጋባላችሁ ማለት ነው። ልዩና ድንቅ የሆነ አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሰዓዳ ኢትዮ ቻናል ተከታዮች ወንድሞቼ ሰላም ብያችኋለሁ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። እንግዲህ ዛሬ የምሰራው ማለት ነው መኮረኒ በሸመል ነው ማለት ነው እየሰራሁ ያለሁት በዚህ መልኩ ማሻአላህ ደስ ሲል ማለት ነው እላችኋለሁ። እንግዲህ እስኪ ውድ ተመልካቾቼ እህት ወንድሞቼ በኮመንት ማሻአላህ በሉኝ እስኪ አበረታቱኝ ማለት ነው እንዲበረታ። እዚህ ጋር እንግዲህ የምሰራው መኮረኒ በሸመል ነው። እዚህ እንግዲህ የምሰራው ሶሱን ነው ማለት ነው። ስጋ አለው የተፈጨ ስጋ፣ ባህራት፣ ቅመማት እንግዲህ እዚህ ጋር ይኸው በእንደዚህ መልኩ እያቁላለሁ ነው ማለት ነው። ይሄ ስጋ ነው ማለት ነው፣ የተፈጨ ስጋ፣ ደቃቁ ስጋ ማለት ነው። እንደዚህ በዚህ መልኩ እያቁላለው ነው እላችኋለሁኝ። በዚህ መልኩ ዋው በሉ ማሻአላ እላችኋለሁ። በጣም ነው ደስ የሚለው ማለት ነው። ደግሞ ይወዱታል በጣም ይጣፍጣል። በእውነት በጣም ነው የሚጣፍጠው። ምክንያቱም እኔም እወደዋለሁ። የሚገርማችሁ ነገር ማለት ነው ይሄው ሶሱ በዚህ ጋር እንደዚህ በዚህ መልኩ መኮረኒውን ደግሞ በዚህ መልኩ ጎን ለጎን ጥጃለሁ ማለት ነው። እንግዲህ በሸመል ይሉታል ብዙዎቻችሁ። እንግዲህ ሳኡዲና ዱባይ የተለያየ ነው። የሚገርማችሁ ነገር ማለት ነው አሰራሩ በሸመል ነው። መኮረኒ በሸመል ማለት ነው። በጣም ነው የሚጣፍጠው። የሚገርማችሁ በጣም እነሱም በጣም ነው የሚወዱት። ግን ስራው በጣም አድካሚ ነው። ምክንያቱም ብዙ ነገር የሚሰራ ነገር አለ። ብዙ ነገር የሚጨማመር ነገር አለው እና በጣም አድካሚ ነው። በጣም አድካሚ ነው የሚሆነው። እዚህ ደግሞ ተደጋግሞ የታየው እንዲያጥርብኝ ብዬ ደጋግሜ ነው ማለት ነው። ቪዲዮ አጭር ሆነችና ትሰራ ያው ደጋገምኩት ማለት ነው። የኔ ውድ ቤተሰቦች ለዛ ነው እሺ አጭር ቪዲዮ እንዳትሆንብኝ ብዬ። እዚህ ደግሞ ያው በሸመል እንግዲህ ብዙ ነገር ያስፈልገዋል። ይሄ ወተት ነው። እታች ደግሞ ድስት ውስጥ የጨመርኩት ያው ነው ጅብን ነው። ያው ተወተት ሁሉም የወተት ተዋጽኦ ነው ማለት ነው። ጅብን ነው ሁሉም ወተት ነው ማለት ነው። ሁሉም ነገር ይሄ አሁን ተፍሬዘር አውጥቼ ነው። ያም ወተት ነው፣ ይሄም ወተት ነው። እንደዛ ነው እና ይህን ይመስላል ድንቅ በሆነ መልኩ በሚጣፍጥ እንዴት አባቱ እንደሚወዱት ዋው። ሰዓዳ እኮ ጎበዝ ናት ይሆኛል ብታው ማለት ነው። እና በዚህ መልኩ እስኪ የእናንተን ደግሞ እስኪ እነሱ በጣም ወደውልኛል ማለት ነው። እነሱ ማወዳቸው ሞልቶላቸው እንዴት አይወዱት እንዳትሉ እንጂ በጣም ነው የወደዱት። የሚገርማችሁ ደግሞ ራሱ ይጣፍጣል ከሌላው ምግብ። እኔም ይህን በጣም ነው የምወደው ምክንያቱም ስለሚጣፍጥ ማለት ነው። እንግዲህ ይኸው በዚህ መልኩ አድርጌዋለሁ ማለት ነው። ያ ሁላ ጅብኑም ስጋውም መኮረኒውም በዚህ መልኩ አደባልቄው ፎረን ውስጥ አረኩት ማለት ነው። እንደዚህ ነው ማለት ነው የሚሰራው። አሁን ይሄ እንግዲህ ፎረን ውስጥ ነው ያለውና እዚህ ውስጥ ቀይ ይሆንና ተዛዩ አወጣዋለሁ ተቀላ በኋላ። አሁን ተታች ነው የለኮስኩት፣ ተታይ ነው የለኮስኩት። ተላይም ተታችም ስለሚለኮስ ይሄ ደግሞ ይኸው ተላይ በዚህ መልኩ ሆነ ማለት ነው። እንግዲህ ያ ያሳየኋችሁ ሁሉ በዚህ መልኩ ሆነ። ይሄ እንግዲህ እንደዚህ እየተሸነሸነ እንደ ዳቦ ይበላል ማለት ነው። እንግዲህ ይህን ይመስላል የኔ ወዶች። ሼር ኮመንት እያደረጋችሁ አበረታ